ኒካህ ባሰርም በስንተኛው ቀን ጮኛዬ ሊዘይረኝ መጣ። ገና ቁጭ ብለን ወግ ከመያዛችን እናቴ መጥታ ፊት ለፊታችን ጭማቂና ቢዛ ነገር አስቀመጠችልን። መች እንደሰራችሁ እያንሰላሰልኩኝ ፍጥነቷንም እያደነቅኩ ነበር። መብላት ጀመርን። ባሌ ቆረሰና ወሰደ። አሁንም መልሶ አነሳ። ፒዛው ተመቸህ መሰለኝ አልኩት። ማሻአላህ በጣም ይጣፍጣል አለኝ። ልጅቷ ይህንን እድል መጠቀም ፈለገች። እኔ ነኝ የሰራሁት፣ ሙያችን ይህንን ይመስላል አልኩት። አይን አይኑን እያየው የወደፊት ቤታችንን እየናፈቅኩ እሱም ፈገግ አለና ኦ ጎበዝነሽ ባለሙያ ሚስት ሊኖረኝ ነው እያለ ማድነቅ ጀመረ። ከቆይታ በኋላ ሸኘሁትና ተመልሼ ወደ እናቴ እየሮጥኩ ዛሬ የሰራሽው ፒዛ ልዩ ነበር አልኳት ደስ እያለኝ። እናቴ ምን ብትመልስልኝ ጥሩ ነው? ኦ ጮኛሽ ያመጣሁ እኮ ነው አለችኝ። ወይ ውርደት! ልጅቷም የሀፍረትና የድንጋጤ መልስ ለእናቷ መለሰች። ወይ ማዬ አንቺ ደግሞ አንዳንዴ እኮ ትቸኩያለሽ አለቻት። ማን ነው የቸኮለው ልጅቷ ወይስ እናቷ?